ክርስቶስን ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከሊብና ከነፈረቆ ሰደኛ ቀፈኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉ አሳልፈህ ጠብቀህ ይህችን ቀንና ይህችን ሰዓት የፈቀድክልን የአባቶቻችን አምላክ ስምህ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። የተከበሩ መምህራችን መምህር ሰብሬ የዚህ ታላቅ ደብረ ስብከት ወንጌል ኃላፊ፣ እንዲሁም የተከበሩ መምህራችን መምህር ኤፍሬም የዚህ ታላቅ ሰባኪ አገልጋይ፣ እንዲሁም የተከበሩ ወንድማችን ዲያቆን ተዘራ የወልዳ ጌታ ቦታ ኃላፊ፣ እንዲሁም የተከበሩ መምህራችን ዘማሪ ገመዳ፣ እንዲሁም አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ሕፃናት በሉጃለን ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰዓት ደረሳችሁ? አሜን። መመስገን ባሕሩ ገንዘብ የሆነ ልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ ታሪካችን ሊቀይር ዘንድ ከወደቅንበት አንስቶ በተቀደሰው ስፍራ የሰበሰበን የአባቶቻችን አምላክ ከእናቱ ከቅድስት ድንግል ማርያምና ከቅዱሳን መላእክት ጋር ዘወትር የተመሰገነ ከፍ ከፍ ያለ ይሁንልን። አካሞልተን አኩሳ ከናንጌሰኒ አሜን። ገለቴፈሙና መለሳከንቴ ፈይሳንኬኝ ሞቲን ኬኝ ኢየሱስ ክርስቶስ ቴሱ ሀደሳ ዱበረ ማርያሚቲ ኤርገሞት ሳ ቁልቁሎት ሳ ወጅርን ከውፋቴ ተገጀ ይፋተው በበጌሰን እንኳን አደረሳችሁ። የሚያደርሰን ማን ነው? የሚያሻግረን ማን ነው? አዲስ ቀን አዲስ ነገር የሚያሳየን ማን ነው? እርሱ እግዚአብሔር የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የእግዚአብሔር ቃል እንዲህ ይላል፣ እኛ የተሰቀለው ክርስቶስን እንሰብካለን። ጳውሎስ ወረወረ ቆሮንቶስ እንዲህ በኮንፋ ቆሮንቶስ በቆና ተኮለኮል እንደሚሰሌላ ሰገሌን ዋቀይ ዋከረገላ ኢሰፈኒፈሜ ክርስቶስን ይለላማለ ኢሰፈኒፈሜ ኢሰግራ አርጌ ኢሰፈኖ ሰኦኔ ኢሰዲገሳኑ ዳንገላቴ ኢሰጋቲ ዳኑ ፈፈለ ክርስቶስን ይለላምና ወጌን ኬኝ ኢሰከና ካዮን ኬኝ ኢሰከና ካዮ ገረብራይ ከሙጅዴ ጳውሎስ ሰሞተ ቆሮንቶስ እየቸከነ ደረሰ። እኛ የተሰቀለውን ክርስቶስን እንሰብካለን። ሕይወት የሰጠንን ዋጋ የከፈለልን በውድ ዋጋ ለእኛ ለእናንተ ለዓለም ሁሉ መስቀል ላይ ውሎ ደሙን ያፈሰሰልን ክርስቶስን እንሰብካለን ብሎ ለቆሮንቶስ ሕዝቦች ተናገረ። ለምንድነው ይሄ ያለው? ማለት ከቸከነ ጳውሎስ አልተሚሉበት በምልክት ጊዜ ጳውሎስ አልተስመን ቸከነ እንዲበነ ሰቦተ ቆሮንቶስ ብራ ዋተቶ አርጌኛ ማለቴ ወሊለተው እንደመኒት ፍሬ ኦጉማ ወታሳኒትን ኦሶሎስ ፍሬ ኢሰፈኒ በለ ክርስቶስን ይሰሊ ኢሰፎ
ፀሐይ ነጥባ እስራኤል ትጠራለች። ሁሉም ነገር ያልፋል። ሕይወት የሆነውን እውነት የሆነውን መንገድ የሆነውን የተሰቀለውን ክርስቶስን በልባችን እናነግስ ይሆናል። ስለዚህ ጳውሎስ ይህን ኃይለ ቃል የተናገረው አሳዳጅ የነበረው ከእግዚአብሔር መንገድ ወጥቶ ለአይሁዶች የሚላላክ ስለ ወንጌል የማይፈልግ ሕግን የሚያፈርሱም ጳውሎስ አንድ ቀን ክርስቲያኖች ሲያሳድድ ክርስቲያኖች በዛን ጊዜ እግዚአብሔር ሆይ ለምን አትፈርዱንም ሲጨነቁ ብዙ ነገር ሲያወሩ ጊዜው ዘገየ። ብዙ ሰዎች ብዙ ክርስቲያኖች ተሰደዱ። ጳውሎስ ያሳድዳቸው ነበር። ጳውሎስ ሳያቤተ ቱሬ ማዲፍ ሴሪቸራ ወቹራ ዋዬ ወንጌላ ሰብስባቾቴ ዋዬ ጎባ ኬኛ ኢየሱስ ክርስቶስ ኢሰመቃመቃቃሉ ከራዱጋ ጅሬኛ ኢሰቴ ዋዬ ሳ ከለለበኒ namoonni waa'ee isaa akkasuma hin baaneef ክርስቲያኖች ዋና መቃሳ ካሰኝ አያቻት ጳውሎስ ሲያሳድድ ነበር። አንድ ቀን ወደ ደማስቆ ሲሄድ ጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር ተገናኙ ይላል። በትክክለኛው መንገድ ሰዓቱና ቀኑ ደረሰና ተገናኙ። የሰዎች ጩኸት የሰዎች ጥያቄ የዛን ቀን ሊፈጸም ዘንድ ከና ጳውሎስ ተገናኙ። namoonni baay'een iyyaa turani bo'aa turani gungumaa turani ጳውሎስ ari'achaa ture። yeroo kanarratti waaqayyo maaliif nu mormatu maaliif nu dhaga'u jedhanii waaqayyotti bu'aa turani. garuu guyyichi guyyaa qabaati gara damaasqotti yeroo inni deemu ari'achuudhaaf waaqayyo abbaa isaa wajjin ጳውሎስ walitti dhufe. yoo jireenya keessa darsu hin jiru dhugaatiin የሚቀድመው የለም። ይመጣል፣ ይፈጽማል። dhugaayidha wanta mi'aanaaf hin yaadne wanta bakka qulqulluutiin isa kadhanne guyyaan isaa yoo tureyyuu ni qaqqaba. walakkeen ጳውሎስ wajjin walitti dhufan ጳውሎስ wajjin yeroo kanarratti ሳኦል maaliif na ari'attaa jedhe. maaliif na ari'attaa? maaliif saboota koo ari'attaa? inni ani si ari'achaa jiru kuni ati eenyu jedhee gaafate. eenyuun ari'achaa jiru? saboota waaqayyo kiristaanota ari'achaa jira. kiristaanota ari'achuu jechuun waaqayyoon ari'achuu jechuudha. kanaaf ጳውሎስ gara karaa sirriitti ba'e isa karaa jireenya ta'e isa gar jireenya barbaraa nama aarsisu isa wangeelicha misraachoo kakuu haaraa hoolicha kakuu haaraa waa'ee isaa dhugaa ba'uudhaaf ጳውሎስ ni qophaa'e jedha. saboota waaqayyo yeroo kanarratti ጳውሎስ hojii ari'achuu isaa dhiisee qalbii isaa jijjiirratee gara waaqayyootti deebi'e. dhuguma inni naaf fannifame, dhuguma inni gatii naaf kaffale, inni dhuguma beenyaa naaf kaffale. isa kana ari'achaan ture. har'a garuu harka koo qabeen booji'ameera jedhe. kunoo booji'ameera ተማርኬአለሁ። ሳሳድደው የቆየሁት አምላኬ ዋጋ የከፈለልኝ እስከ ሞት ያፈቀረኝ እርሱ መሆኑን አልተረዳሁም ነበር። አሁን ግን ተማርኬአለሁ አለ። የእግዚአብሔር ቤተሰቦች የተማረከ ልብ ከእግዚአብሔር ቤት አይወጣ። የተማረከ ልብ
hojjetu biyya lafaaf hin booji'amu maaliif inni jireenya bara baraa waan ta'eef inni maqaa caalu waan ta'eef ala namaa fayyisuudhaaf gatii kaffaluudhaaf gara biyya lafaatti dhufe ወደዚች ምድር መጣ በሰው ምክንያት ሞቱ ወደዚች ዓለም ገባ የአዳም ዘር ሁሉ በባርነት ተገዛ እርሱ ግን ፈጽሞ ሊተወን ስላልፈለገ በሰው በኩል ወደዚች ዓለም ሞት የገባው የዲያብሎስን ሥራ ሊሽር ዘንድ በሰው በእናታችን በድንግል ማርያም መድኃኒት ድነት ወደዚች ዓለም መጣ ሰው ሆነ አፈቀረን ፍጹም አምላክ ፍጹም ሰው ሆነ ሰው ስለሆነ በበረት ውስጥ ተወለደ ንጉሥ ስለሆነ ነገሥታት ስጦታ ሰጡት ሰው ስለሆነ ወደ ሰርግ ቤት ተጠራ አምላክ ስለሆነ ውሃን ወደ ወይን ቀየረው ሰው ስለሆነ የመጨረሻውን ዘመን አላውቅም አለ አምላክ ስለሆነ ግን የመጨረሻው ምልክት ምን እንደሆነ ነገረን ሰው ስለሆነ ወደ አልዓዛር ቤት ሄደ አለቀሰ አዘነለት አምላክ ስለሆነ አልዓዛርን በቃሉ ከሙታን አስነሳው ሁሉን የሚችል ጌታ መንገድም እውነትም ሕይወትም የሆነ የዘላለም አምላክ ከባርነት ነፃ ያወጣን ከጨለማ ወደ ብርሃን ያመላለሰን ስማችን የቀየረልን ውድ ዋጋ የከፈለልን ማንም አይከፍልልንም የእግዚአብሔር ቤተሰቦች አባት እናታችን አይከፍልልንም ስልጣናችን አይከፍልልንም ገንዘባችን አይከፍልልንም እስከ ሞት ማንም አያፈቅረንም ዓለም እሞትልሻለሁ እሞትልሃለሁ ትላለች ከአንተ የምትፈልገውን እስከምታገኝ ድረስ ከዛም በኋላ ጀርባዋን ትሰጥሃለች እሱ ግን እንዲህ አይደለም ታማኝ አምላክ ፈጥኖ የማይቀዘቅዝ ቀጥሮ የማይቀር አልፋና ኦሜጋ ከስም በላይ ስም የሆነ መድኃኒት የሆነ እርሱ ብቻ ነው isa qofa saboota waaqayyo kanaaf fayyisaan keenya mootiin keenya Yesuus Kiristoos inni fannoo irratti fannifame inni gatii guddaa nuuf kaffale duuti ala namaatiin gara biyya lafaatti dhufe garboomnee akka hin hafneef boojamnee akka hin hafneef maqaa biraatiin akka waamamneef samii gubbaarraa anaaf isin barbaacha gara biyya lafaatti dhufe ስለዚህ ነው እኮ ዮሐንስ ወንጌል 3:16 ላይ አንድያውን ልጅ እስከሚሰጠን ድረስ ዓለምን እንዲሁ ወደዳት ይሄ ደግሞ የዘላለም ሕይወት እንዲኖረን ነው እንጂ እንድንጠፋ አይደለም አለ የእግዚአብሔር ቤተሰቦች ክርስቶስ በመስቀል ላይ የዋለልን ክርስቶስ ዋጋ የከፈለልን ክርስቶስ ወደ መቃብር የወረደልን እኔና እናንተ ለዓለም እንድንበረከክ አይደለም ለዓለም እንድንዘፍን አይደለም ለዓለም እንድንሰክር አይደለም ከሞት በኋላ ሕይወት ስላለ ስለሱ እንድናመሰግነው ዘንድ ክብሩ በእኔና በእናንተ ላይ እንዲገለጽ ዘንድ ዋጋ ከፈለልን tokkicha ilma isaa hanga kennutti biyya lafaa akkasumaan jaallate kunimmoo haalli namaa hundumtuu mootummaa waaqayyoo akka dhaaluuf malee akka baduuf miti jedhe Yohaannis 3:6 haalli namaa jireenya bara baraa akka argatu haalli namaa dhiphina keessaa akka ba'uuf haalli namaa bittaa diiyaabiloos jalaa akka ba'uuf
ክርስቶስ ዋጋቲ ኑፍ ከፈለ ክርስቶስ በእኛ ኑፍ ተየ ከናፍ አባ ጫሉ ሰደመቃሳ ከልፋት ወንጀል ይፋተው አለወጅን ድርቱ ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ ከናፍ ጎፍታን ኬኛ ኢየሱስ ክርስቶስ ነመዋንቴ ገረወረ ጭዳቹ አመሜ ዋቀዋንቴ ብሻንገረ ዳሪት ጅጅ ነመዋንቴ ገረመና አላዛር ዴሜ ኒቦዬ ኒገዴፊ አላዛሪፍ ጃለሌ ሳዋንቴፍ ሴናሳኒ ዋን ጅጅሬፍ ዋቀዋንቴፍ አላዛር ቦለ ጉያ ሰዲ ሬፈ ጉያ አፉር ሰገሌ ሳቲን ቦለ ድዋቂ ሳካሲ ሰቦት ዋቀዮ ሰገሌን አባ ኬኛ ሰገሌን ፈይሳ ኬኛ ዱአ ቦላ ኬሳን ዋማ ኒደንዳ ሁንዱማ ሰገሌ ሳቲን ጀቸ ሳቲን ገላናኒ አቦማ qilleensani abbooma barbaachisaa taanaan addunyaa kana dabarsuu ni danda'a. Inni hundaa danda'a waan ta'eef kanaaf tawaahidoon waa'ee Iyyasuus Kiristoos ni lallabdi. Kana garreef kana geenye dhugaalee maala jedhani Phaawulos fa'a Phexros Yohaannis fa'a isa dhugaa ta'e waa'ee Kiristoos tawaahidoon waa'ee Iyyasuus Kiristoos ni lallabdi jedhuuti baay'ee isaanii አከል ጀሪቲ ንገሩ ሰፈንፈኔ ክርስቶስ ይላልላብ ዋቀዋንቴ በሪቸ ሰዱማ ሰነህም ቤኩ ጀዴ ነዋንቴ ዋቀዋንቴ ገሩ ዱኒ ብየለፋ ማን ማላ ከተ መለቶ ሳትሜ ነዋንቴ ጉያ ጅማታ ታኖረ ኦሌ ሰው ስለሆነ አርብ ቀን ቀራንዮ መስቀል ላይ ዋለልን። ዋጋ ሊከፍል ሕይወት ሊሰጠን መስቀል ላይ ዋለልን። በረካውን ደንዴለ ኬሳ ማንም በርባዱ እኖ ጅራታ በረበራቲ ጀዴ ዱቃት ደሚያፉን ኮርስ ሸነረት ሙፈር አይ ሞት የማያሸንፈው መቃብር የማይዘው የድንግል ማርያም ልጅ ኢየሱስ ክርስቶስ በሦስተኛው ቀን ሞትን ድል ነስቶ ተነሳ። ስሙ እስከ ዘላለም የተመሰገነ ይሁንልን። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ እንዲህ ይላል፣ በመጀመሪያው ቀን ይላል። የመጀመሪያው ቀን በብሉይ ኪዳን እሑድ የሆነው ቅዳሜ የዕረፍት ቀን የሆነው በመጀመሪያው ቀን ይላል ማርያም መግደላዊት ወደ መቃብሩ ሄደች ይላል። ለምን? ዋጋ ስለከፈለላት ሽቶ ልትቀባው ወደ አምላኳ መቃብር ፍለጋ ሄደች። የአምላኳ ጉዳይ ታሪክ የቀየረላት አባቷ ጉዳይ እንቅልፍ ስለነሳት ሌሊት ተነስታ በጨለማ ወደ መቃብሩ ሄደች ይላል። በሄደች ጊዜ በመቃብሩ ውስጥ አላገኘችም። መቃብሩ ባዶ ነበር ይላል። በመጀመሪያው ቀን ጉያ ጋፈ ጀልቀባ ሰንበተ ጉዳይ ጀለ ዮሐንስ ድግደመ ለኮብሳ tokkorራ የዱብስኒ ጉያ ጀልቀባ ሰንበተ ጉዳ ማርያም ሸ መግደላዊት ሴናሼ ከንጅጅሬ ትፈተሙሼ ኦሎል ከኒሼ ቀሬ ፉለ ነማ ፉልድረ ዴሙ ከነደቤ ሴናሼ ከንጅጅሬ ፈኒፈሙ ሳትገድፌ ዋዬ ዋቀሼ ህዝበሼ አብሲሴ አልከንካቴ ገራዋልቸት ሌምቴ ጀዳ የሮ ከነረቲ አዋልች ዱዋትሬ አርገቹ እንደንዴኘ የሮ ከነረቲ ኤርገማን ዋቀዮ ያድወርቲ ነና ማሊፍ ቦሳ
በመቃብር ውስጥ አላገኘችውም። አዘነች፣ ማልቀስ ጀመረች። አስለቅሷታል። ልቧ ተሰብሯል። ምክንያቱም ታሪኳን የቀየረላት ዋጋ የከፈለላት እርሱ ብቻ ስለሆነ ባልሆነ መንገድ ያገኘችው ገንዘብ ሕይወቷን ስላልቀየረላት፣ ታሪኳን ስላልቀየረላት በሰው ፊት የተዋረደች ሴት፣ ኃጢአተኛ ናት ተብላ ሁሉ ያገለላት ሴት እርሱ ግን ታሪኳን ስለቀየረላት ወደዛ ሄዳ በሌሊት ስትሄድ በመቃብር ውስጥ አገኘችው። በዛን ጊዜ ታለቅስ ነበር ቆማ። መልአኩ እንዲህ አለ፣ አንቺ ሴት ለምን ታለቅሻለሽ? መላእክቶች ያጽናኑናል። ኤርገሞኒ ዋቀዮን ያይዘበሱ ፋርሳ ሶዶሚያፉ ለኮም ተቶርበራ መዝሙረ ዳዊት 34:7 ላይ እግዚአብሔርን በሚፈሩ ሰዎች ዙሪያ የጌታ መላእክት ይሰፍራሉ እንዲሁም ያድኗቸዋል ተብሎ ተጽፏል። የእግዚአብሔር ቃል ነው እንዲህ የሚለው። እግዚአብሔርን በሚፈሩ ሰዎች፣ በእግዚአብሔር መንገድ የሚኖሩ ሰዎች የጌታ መላእክት ይሰፍራሉ። መስፈር ብቻ አይደለም ያድናቸዋል ተብሎ ተጽፏል። ይህ የእግዚአብሔር ቃል ነው፣ ታሪክ አይደለም። ዓለም ይዞት የሚሄድ ወንጌል ነው። ስለዚህ አንቺ ሴት ለምን ታለቅሻለሽ ብሎ ጠየቋት። ከዛ ዞር ብላ አትክልት የሚጠብቅ ሰው መስሎት ነጭ ልብስ የለበሰ ሞትን ድል ነስቶ የተነሳው ኢየሱስ ክርስቶስን ጌታዬ የአምላኬን መቃብር ባዶ ነው፣ አምላኬን አንተ ነህ የወሰድከው ከሆነ ንገረን፣ ሽቶ ልቀባው ነው። ስለ ኢየሱስ ክርስቶስ ነው የምትጠይቀው። ማንን ነው የምትጠይቅ? ራሱ ኢየሱስ ክርስቶስን ነው። ሞትን ድል ነስቶ የተነሳውን አምላኳን ሌላ አካል መስሏት እርሱን ትጠይቀው ነበር። ሂንቦሴ የሮከነረቲ ጎፍታን ኬኝ ኢየሱስ ክርስቶስ ኡፈታ አዲ ኡፈቴ ከናዋሪቼ ኤጉ ከምሰሸት ፈካቴ ያ ጎፍታኮ ፍትፎቴረ ዮቴ ነቲ ሂሚ ሽቶ ቢሙለን በርባዳ ጀቴ ዋዬ ኢየሱስ ክርስቶስን ጋፈቴ ዱበርቲንኩ akkam nama ajaa'iba saboota waaqayyo. Jireenya keenya keessatti waa'ee isaa yeroo odeessinu, waa'ee isaa yeroo haasofnu waaqayyo nu jidduutti argama. Waa'ee waaqayyo yoo haasofte waaqayyo si jidduutti argama. Waa'ee biyya lafaa yoo haasofte biyyi lafaa si booji'a. Waa'ee ergamootaa yoo haasoftani ergamoonni si jidduutti argamu. ስለ እግዚአብሔር ከተነጋገርን እግዚአብሔር በመካከላችን ይገኛል። ስለ ዓለም ከተነጋገርን ዓለም ይማርከናል። ይቺ ሴት ግን ሕይወቷን የቀየረላት ዋጋ የከፈለላት እስከ መቃብር ያፈቀራት ስለ ኢየሱስ ክርስቶስ ትናገር ነበር፣ ታለቅስ ነበር ይላል ዮሐንስ ወንጌል 20:15 ላይ እናገኘዋለን። ታለቅስ ነበር። ስለዚህ አንቺ ሴት ለምን ታለቅሻለሽ አላት። ማርያም ባላት ጊዜ እሷም ረቡኒ መምህር ሆይ አለችው። ሂጂ ወደ ገሊላ፣ በገሊላ እንደተነገራችሁ እርሱ ሕያው ነው፣ ሞትን ድል ነስቶ ተነስቷል። ሂጂ ለወንድሞቼ ተናገሪ አላት። እግዚአብሔር ቤተሰቦች አምላካችን እንዲህ ነው። እስከ መቃብር ነው የሚያፈቅረን። ደም እስከሚያፈስ ድረስ ነው ዋጋ የከፈለልን። እኔና እናንተስ እስከ መቼ ነው የምንዋደደው? በምንድን ነው የምንዋደደው የምንፋቀረው? ለዚህ ለሚቀ
ዓለም ለኮንትራት ሕይወት ለሚያልፈው ነገር ብዙዎቻችን የምንገፋፋ የለንም። ያልፋል። በእግዚአብሔር ቤት ስንኖር ፍጹም እንዳፈቀረን ልንፈቃቀር ይገድናል። እርስ በራሳችን የምንፋቀር ካልሆነ እርሱን ልናፈቅር እርሱን ልናውቅ አንችል። ወሊንኬኝ ወልንጃለኑ ታናን ወሊንኬኝ ወሊንከበይኑ ታናን ወሊንኬኝ ጃለለ ወሊህን ቀብሩ ታናን መነ ዋቀዮ ኬሰ ደደቢዮን አከሱማን ሰበ ዋቀዮ inni garuu jaalala nu barsiise. Inni fannoorra nuuf oole gatii nuuf kanfale. Kanaaf anaaf isin ijoollee dhiigaan bitamneedha. በውድ ዋጋ የተገዛን የደም ዋጋ አለብን። እንዲሁ አይደለም በስሙ የምንጠራው በደም ዋጋ ተከፍሎልናል። ውድ እግዚአብሔር ልጆች ነን። ስለዚህ ዋጋ አለብን። እሱ ገንዘብ አይፈልግም ካንተ፣ እርሱ ካንተ ወርቅ አይፈልግም፣ ምስጋና ብቻ ነው። ባታመሰግነውም ደግሞ የተመሰገነ ነው። የምታመሰግነው ለራስህ ነው። እኔ እዚህ ላይ ቆሜ የምናገረው ለራሴ ነው። እርሱ ዘላለማዊ የተመሰገነ አምላክ ነው። ከዛም በኋላ ለማርያም ነገራትና ተስፋ ቆርጠው ወደ ኢማሁስ የሚሄዱ ሰዎች ሊያጽናናቸው ከነሱ ጋር ጉዞውን አደረገ። እነርሱ ስለ እርሱ ነው የሚያወሩ። ልባቸው አዝነው ልባቸው ተሰብሮ ተስፋ ያደረግነው እስራኤልን መፍትሄ ይሰጠናል ብለን ያመንነው አይሁዶች እንዲያደረጉት ተስፋ ቆርጠው ሀገር ለቆ መሄድ ጀመሩ። የሰው ልጅ ተስፋ ሲቆርጥ ይሰደዳል። ከተመቸው አይሰደድም። ተስፋ ካልቆረጠ አይሰደድም። ተስፋ ከቆረጠ የሰው ልጅ ይሰደዳል። ሲሰደድ አንዳንዱ አግኝቶ ይመለሳል፣ አንዳንዱ ሳያገኝ በራሱ ይመለሳል፣ አንዳንዱ ራሱ ሳይመለስ ይቀራል። የእግዚአብሔር ቤተሰቦች እርስ በራሳችን የስጋት ሰዎች መሆን የለብንም። እርስ በራሳችን ተስፋ እንዲኖረን ማበረታታት ግድ ይላል። ከናፍ ጎፍታን ኬኛ ኢየሱስ ክርስቶስ ኤርገ ዱበሮም ዱበርቲቱ ማርያም መገናዊ ከነቲ ኤርገ ዱበቴ ቦዳ ገረ ወራ አብዲ ኩተቴ ገረ ኢማሁሲtti warra deemanii isaan jajjabeessuudhaaf gara isaanitti imaluun jalqabee jedha. Isaan abdii kutatanii biyya isaanii dhiisanii gara biyya biraatti imaluu jalqaban. Waa'ee isaa gumgumaa, waa'ee isaa dubbachaa Israa'eliif furmaata laata jenne hojiin isaa akka raajii, hojiin isaa akka waaqayyo. Ayuudonni jalaa fannisanii jedhanii gumgumaa abdii kutatanii gara biyya biraatti imaluu jalqaban. Saboota waaqayyo namni yeroo inni abdii kutatu bakka isaa gadhiisee biyya isaa gadhiisee gara biyya biraatti imaluu jalqaba. Abdii kutatennaan namni abdii qabu godaanuu hin danda'u. Waa'ee isaa ifatti dubbachuu jalqaban. Waaqayyo seenaa yeroo jijjiiru diinni kee waa'ee kee sitti haasa'a. Waaqayyo seenaa ni jijjiira. Isa moo isa miti siin jaa diinni kee? Waa'ee kee otoo hin hubatiin, otoo hin beekiin waa'ee kee haasa'a. Waaqayyo garuu seenaa hin jijjiira. Yeroo kanarratti gara mana isaanitti galee isaan eebbisee isaanirraa adda ba'ee jedha. ከዛም በኋላ በዛው ቀን ይላል ዮሐንስ ወንጌል 20:19 ላይ
ነበር። መቼ? በመጀመሪያው ቀን ወደ ማታ ጊዜ ይላል። በተዘጋ ቤት ተስፋ ቆርጠው ተቀምጠው ነበር። ጉያ መሰለ ጉያ ጀልቀባ ሰለ ገሪገለ ኬሳ አይሁዶኒ ሶዳተኒ ዱካ ቡቶኒ ክርስቶስ መነጩፈተኒ ታኒ ዋኤሳ አሰው ቱሬ ኢሳን ጀጀቤሱናፍ ነጋ ኢሳኒፍ ላቹናፍ ገረሳኒ ዴሜ ነጋን ኢስኒፍ ሀተው ጀዴ ነጋን እንደ ኬኛፍ ሀተው ነጋን ብየ ኬኛፍ ሀተው ነጋን አዱኛ ሁንዱማፍ ሀተው የዋቀዮ ነጋኑ ፍላተ መለ ነጋ አርገችው እንደንደዩ ኤኙዩ ኑትስኩፍ የወላበቴ የዋቀዮ ኑፌ የመመለ ዋጎቹ እንደንደው አባን ነጋ ኢሳ አባን ጃለላ ኢሳ ኢሳ መለ ነጋ ይነርገሙ ሰበ ዋቀዮ ነምኒ ዋቀዮ ሶዳቴ ነምኒ ዋቀዮ ወጅንቴ ነጋ በረበራኔ አርገታ ጅሬኛ ኬሰቱ ነጋኔ አርገታ ጋይለ ኬሰቱ ነጋኔ አርገታ ሆጂሳ ኬሰቱ ፍሪ ጋሪኔ ኤብሳ አባ ነጋ ዋን ቀብኑፍ ነምኒ ዋቀዮን እንቀብኔ ገሩ ነጋ እንቀቡ መኒሳ ጉቱ ተኤ hir'uun itti argama uffannaa gaarii uffatee itti korra jireenya gaarii qabaatee hir'uu itti fakkaata maaliif waaqayyo waan hin qabneef isa nagaa fidu waan hin qabneef እርሱ ሰላም ካልሰጠን ሰላም አናገኝም። እርሱ ሰላም ከሰጠን በሕይወታችን ሁሉ ሰላም ይመጣል። ትዳራችን ይባረካል፣ ልጆቻችን ይባረካሉ፣ ስራችን ይባረካል። ምክንያቱም የሰላም አምላክን ስለያዝ። ካልሆነ ግን ሁሉም ባዶ ነው። እግዚአብሔርን የሌለው ሕይወት ጨለማ ነው። ጨለማ ደግሞ ሞት ነው። ከዛም ቀን እነሱ መሃል ተገኘና ሰላም ለእናንተ ይሁን፣ ይሄው መንፈሴን እልክላችኋለሁ፣ አብ እንደላከኝ እኔ እልካችኋለሁ፣ ታስተምራላችሁ፣ ስለ እኔ ትመሰክራላችሁ ሳትፈሩ። አይሁዶች ግን ስለሱ እንዳይመሰከር ዘንድ ስለ አዳኝነቱ ለዓለም እንዳይወራ ዘንድ ብዙ ነገር ሲያደርጉ ነበር። ነገር ግን እውነት አይቀርምና ስለ አዳኝነቱ ስለ አምላክነቱ ሕያው መሆኑን መመስከር ጀመረ። በዛን ቀን ሰላም ሰጣቸውና ፍቅር ሰጣቸውና ከነሱ ተለየ። በዛን ቀን ግን ከደቀ መዛሙርቶች አንዱ ቶማስ የለም ነበር ይላል። አብዛኛዎች ዳግመ ትንሣኤ ማለት በተዘጋ ቤት ስለተገኘ ነው ይላሉ። እንዲህ አይደለም። መጽሐፍ ቅዱስ እንዲህ አይደለም። በመጀመሪያው ቀን በተዘጋ ቤት አገኛቸው፣ ሰላም አላቸው፣ ተለያቸው። ሁለት ጊዜ ነው ያገኛቸው። አለመ ሳለርጌ ጀልቀባ ገልገለ ኬሰ ጋፈ ጉያ ሰና መለጩ ፈሜቲ ነጋን ሲፋተው አባን አኩማ አናለርጌ አልፊ ደርጋ አዱኛ ረቲ ቢቦባቱ ዋኤ ኮኑ ጋሪ ባቱ ነጋ ኢሳኒፍ ላቴ ኤርገሞተ ኬሳ ሞቱን ሊነስቶ መነሳቱ ማመን አልችልም አለ ቶማስ በዛን ቀን። ምክንያቱም በዛን ቀን ስለነነ። ከዛም በኋላ በዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ላይ እንደሆናል በመጀመሪያው ቀን ይላል ከስምንተኛው ቀን በኋላ ደቀ መዛሙርቶች አሁንም በተዘጋው ቤት ተሰብስበው በተቀመጡ ጊዜ ቶማስም አብሮ ነበር ይላል።
jaarratti sagaleen waaqayyoo akkana jedha. Guyyaa jalqabaa sana guyyaa 8 booda jedha duukaa buutonni Kiristoos walitti qabamanii jiru ture. Guyyaa sana Toomaas isaan wajjin jira ture jedha. Yeroo kanarratti ammas nagaan isiniif haa ta'u. Toomaas waa'ee du'aa ka'uu koo hin amanne kottu harka kee fidiitii waraanamu koo ilaalii jedhe. Yeroo kanarratti Toomaasis waraanamuu isaa cinaacha isaatti harka isaa gaafa seensisu isa gubee jedha. Yeroo kanarratti waaqa koo uumaa koo jedhee waa'ee isaa dhugaa ba'ee jedha. በዛን ቀን በተዘጋ ቤት ሰላም ለእናንተ ይሁን ባለ ጊዜ ቶማስ ስለ እኔ አላመንህም ነበር፣ ሕያው መሆኔን አልተቀበልህም ነበር፣ ና የተወጋሁትን ጎኔን እየው አለው። በዛን ጊዜ ቶማስ እጁ በተወጋው ጎኑ በሰደደ ጊዜ አምላኬ ጌታዬ ብሎ ስለ እርሱ አምላክነቱን በ8ኛው ቀን መሰከረ ይላል። ዳግመ ትንሣኤ ማለት ይሄ du'aa ka'uu lammaffaa jechuun isa kana. Gooftaan keenya Yesuus Kiristoos akka du'aa moo'ee ta'e guyyaa torban lammaffaatti garuu Toomaas waan amaneef du'aa ka'uu lammaffaa jedhamee akka afaan Oromootti immoo gabatee hiiqaa jedhamee ni kabajamaa jechuudha. Kanaaf yaa Phaawulosis waaqayyo dinqii guddaa waan hojjeteef gatii guddaa waan nuuf kaffale isa fannifamee Kiristoos inni lallabna. Isa malee jireenyi hin jiru, isa malee nagaan hin jiru, isa malee ogummaan hin jiru. Kanaaf isa fannifamee Kiristoos inni lallaba jedhe። ስለዚህ ነው ጳውሎስ የተሰቀለውን ክርስቶስን እሰብካለሁ፣ ዋጋ የከፈለልን አምላክ የሆነልኝን ፈጣሪ የሆነልኝን ስለ እርሱ እመሰክራለሁ። ያለ እርሱ ሕይወት የለም፣ ያለ እርሱ ሰላም የለም። ስለዚህ እርሱን ሰላም ብሎ የተሰቀለውን ክርስቶስን እሰብካለሁ። ያለፈው ታሪኬ ግን አብቅቷል ብሎ ጳውሎስ ለዓለም መመስከር ጀመረ። እኛም የእርሱ የተሰቀለው ክርስቶስን እንድንሰብክ የአምላካችን የመድኃኒታችን መልካም ፈቃድ ይሁንልን። isa fannifame, isa gatii nuuf kaffale, isa beenyaa nuuf kaffalame Kiristoos Yesuusin akka lallabnu, waa'ee isaa dhugaa akka baanu, waa'ee isaa addunyaaf akka lallabnu Waaqayyo inni nu uume, Waaqayyo inni nu jiraachisu bara baraan akka nu gargaaru fedhaaf jaalala isaa nuuf haa ta'u. Kan nu barsiisee, kan nu gorsee Yesuus haadha isaa dubroo Maariyaamiif ergamoota sadii isaa wajjiniin bara baraan kan ulfaatu wajjin nuuf haa ta'u. Galanni Waaqayyoof haa ta'u.